ሰላም እንዴት ናችሁ? እግዚአብሔር ይመስገን። እስኪ ዛሬ ለኦንሊ ተሳማኞች ሁለት ጥያቄ ላቅርብ፣ በቅንነት መልሱልኝ፣ እንዲደርሳቸው ሼር አድርጉላቸው። የኦንሊ ተሳማኞች ወይም የሐዋርያት ቤተክርስቲያን እምነት ተከታዮች ኢየሱስ ክርስቶስ ወይም ወልድ ማለት እግዚአብሔር አብ የተገለጠበት ስጋ ነው እንጂ ራሱ እግዚአብሔር አይደለም። ወልድ ማለት ወይም ደግሞ ኢየሱስ ማለት እግዚአብሔር የተገለጠበት ስጋ ነው ብላችሁ ታስተምራላችሁ። የዕብራውያን መልእክት ምዕራፍ 1 ከቁጥር 1 እስከ 2 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን ተናገረ፣ ነገር ግን አሁን ሁሉን ራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ይላል እና ዓለማትን በልጁ ፈጥሯል እያለ ነው። እናንተ ደግሞ ልጅ የሚባለው በእመቤታችን ማህፀን እግዚአብሔር አብ ከሰማይ ይዞት በመጣው ስጋ በማህፀን ባደረ ጊዜ ነው ወልድ የሚለው ስያሜ የተሰጠው። ከጽንሰት በፊት ልጅ የሚል ወይም ወልድ የሚል የለም። ስለዚህ እግዚአብሔር አብ በቅድምና ነበረ። ወልድ ማለት አሁን ከጽንሰት በኋላ የመጣ ነው ብላችሁ ታስተምራላችሁ። አሁን ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 1 ላይ ግን ዓለማትን በልጁ ፈጥሯል እያለ ነው። ዓለማት ደግሞ የተፈጠሩት እመቤታችን ጌታን በጸነሰች ጊዜ አይደለም፣ ጥንት ነው። ስለዚህ ከጽንሰት በፊት ልጅ የሚባል ነገር ዓለማትን የፈጠረ ወልድ የሚባል ነገር አለ እያለ ነው። እንዴት ታዩታላችሁ? ለዚህ ተጨማሪ ሐሳብ እንዲሆን በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 22 እስከ 24 ላይ ጥበብ እንዲህ አለች ይልና ምድር ከመፈጠሩ አስቀድሞ ቀላያትም ገና ሳይኖሩ እኔ ተወለድኩ ይላል። ተወለድኩ አለች ይላል ጥበብ። ከዛ ይህ ጥበብ ማን እንደሆነ ሲገልጽ ደግሞ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው ይላል። ስለዚህ በመጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 እስከ 24 ባለው ክፍል ላይ የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ዓለማት ሳይፈጠሩ ምድር ሳትፈጠር ከመፈጠሩ አስቀድሞ ተወለድኩ እያለ ነው። ስለዚህ ልጅ ወይም መወለድ የሚባለው ጉዳይ ከእመቤታችን በተጸነሰ ጊዜ ነው የምትሉ ሰዎች የሚወልድስ እምነት ተከታዮች መሬት ዓለም ሳይፈጠር ቀድሞ ተወለድኩ ጥበብ አለችልና ጥበብ ደግሞ ክርስቶስ ነው፣ የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው ብሎ ቅዱስ ጳውሎስ ስለሚያብራራው ይህ ጥበብ የተባለ ክርስቶስ ወይም ደግሞ እግዚአብሔር ወልድ ቅድመ ዓለም ተወለድኩ እያለ ነው። ስለዚህ ወልድ የሚባል ነገር የለም የሚለው እንዴት ታዩታላችሁ? ይሄ ማለት አርዮስም ወልድ ፍጡር ነው ብሎ የተነሳበት ወልድ የሚለው ወልድ ኢየሱስ የሚባለው በትክክል ይሄ መሆኑን አምኖ ገና በ325 ዓመተ ምህረት ላይ ወልድ ብለው ወልድ ፍጡር ነው ለሚለው ጥቅስ መነሻ አድርጎ ያነሳው ጥቅስ ራሱ ይሄ ክፍል ነው። ፍጡር ነው የሚለውን ባንወስድለትም ወልድ መሆኑ ግን የታመነ ነው። ምክንያቱም የእግዚአብሔር ጥበብ ክርስቶስ ስለሆነ። ይሄን እንድትመልሱ ነው። ሁለተኛው ጥያቄ ከማርያም ስጋ አልነሳም የሚል ትምህርት ታስተምራላችሁ እና የአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 47 ላይ ያለውን ፊተኛው ሰው አዳም ከመሬት መሬታዊ ነው፣ ኋለኛው ሰው ደግሞ ክርስቶስ ከሰማይ ነው የሚለውን በማንሳት ከሰማይ ነው ስጋ ይዞ የመጣው እንጂ ከማርያም ስጋ አልነሳም። በቦይ ውስጥ ውሃ እንደሚያልፍ በእመቤታችን ማህፀን ላይ አደረባት፣ አለፈ፣ እንደዛ ተጸንሶ ብላችሁ ታስተምራላችሁ። ኦኬ፣ እንደዛ ከሆነ እንደዛ ብለን የምናስተምር ከሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ብሎ ይጽፋል ዮሐንስ። እንደናንተ አነጋገር በማርያም ማህፀን አደረ ብቻ መባል ሲኖርበት በእኛ አደረ፣ የእኛን የሰዎችን ስጋ ካልያዘ በእኛ አደረ ማለት ለምን አስፈለገው? በእኛ አደረ ማለት ከማርያም ስጋን ካልነሳ በእኛ አደረ ብሎ ማለት ለምን አስቻለው? ሌላው ዕብራውያን 2 ላይ እንደዚሁ ቁጥር 9 ጀምሮ ምን ተብሎ ጽፏል? የመላእክትን ዘር ይዞ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። ስለዚህ ከሰማይ የወረደ ነው ከተባለ የአብርሃምን ዘር እንዴት ሊይዝ ይችላል?
እንዴት ሊይዝ ይችላል? ሌላው መሞት ስለምን አስፈለገው? አሁን አዳም በመበደሉ የአዳም ስጋ በመበደሉ ምክንያት ነው ወደዚህ ምድር ወርዶ ሞትን ትሞታለህ የተባለው። ከሰማይ የወረደ ስጋ ይዞ ከመጣ ለምን ይሞታል? ሳይሞት ለምን አያድነን? የሚሉትን ጥያቄዎች እንድትመልሱልኝ ነው። አመሰግናለሁ።